ገበታቸው መግባታቸውን አረጋግጠን እስካሁን ድረስ የምንከታተላቸው አሉ። ለትምህርታቸውም ድጋፍ የሚሰጣቸው ህጻናቶች አሉ። እነኚህ ለእኛ ትልቅ እርካታን የሚሰጡን እነኚህ የተለያዩ ጥረቶች ወደ መጣንበት መንገድ እስኪደርስ ድረስ ኢትዮ ኢስታንቡል የሚባለው ድርጅት የንግድ ድርጅት ነው። ለንግድ የተቋቋመ ድርጅት ነው። የሆስፒታል ቢዝነስ ላይ የተቋቋመ ድርጅት ነው። ይሄ ድርጅት እስካሁን ድረስ 3 ዓመት ሊሞላው አካባቢ ወደ 113 ልጆች አሳክሟል። ከዚህ ውስጥ 4-5 የሚሆኑ በጎ አድራጎት ጓደኞቼ ህጻናቶቹን በአካል ተገኝተው ለህጻናቶቹ ወጪ የሚሆን ገንዘብ በመክፈል አሳክመዋል። እነሱንም በጣም አመሰግናቸዋለሁ። ኢትዮ ኢስታንቡል እነዚህ ወደ 113 ልጆች ህክምና ሲሰጥ ህጻናቶች የሚያጋጥማቸው የልብ ህመም ዝቅተኛ ከ750 ሺህ ብር በኢትዮጵያ ጀምሮ እስከ 2.8 ሚሊዮን ብር ድረስ የሚያስወጡ የልብ ቀዶ ጥገና ህክምናዎች አሉ። እነኚህ ተደማምረው በተለይ አንዳንድ ልጆች 2-3 ፕሮሲጀር የተሰራላቸው ልጆች አሉ። ሐኪሞች ሊገባቸው ይችላል። የቫልቭ ቅየራ የሚባል የተለያዩ ስራዎች አሉ። እነኚህ በጣም ኤክስፔንሲቭ የሚባሉ ህክምናዎች ተደርገው እስካሁን ድረስ ኢትዮ ኢስታንቡል ወደ 120 ሚሊዮን ብር የሚሆን ወጪ ሸፍኗል። ይሄ ስላለን ሳይሆን ህጻናቶቹን መታደግ ስላለብን ጥረት በማድረግ እግዚአብሔር ደግሞ ሰው ከሰጠው ላይ ማድረግ ስላለበት እኛ ሳናተርፍ ህጻናቶቹን ለማትረፍ መሞከር ነው። በዚህ በጣም ደስተኛ ነኝ። እኔ ምንም እንኳን የንግድ ተቋም ውስጥ እንደዚህ አይነት ስራ መስራት ሌላ ኪሳራ የሚፈጥር ቢሆንም ከህጻናቶቹ ህይወት ግን የማይበልጥ ስለሆነ ህጻናቶቹን በማስቀደም ይህን ስራ ለመስራት መታደልም ስለሆነ እንደ እድል ቆጥረዋለሁ። ለህፃናቶች መድረስ እድል ነው። ሁላችንም ህፃናቶች አሉን። እንኳን ልባቸው ታመው መተንፈስ የሚያቅታቸውን ህፃናቶች ማየት አይደለም ጉንፋን እንኳን ትኩሳት እንኳን ሲይዛቸው ምን ያህል እንደምንጨነቅ ታውቃላችሁ። ለ6-7 ዓመት ግን እናቶች ትንፋሻቸው ሊወጣ ሙላሳቸው የተጎለጎለ ህፃናቶችን እያዩ ይዘው መተኛት ማለት ያስጨንቃል እና እነኚህን ነገሮች ለመፍታት መታደል እጅግ በጣም ደስተኛ የሚያደርግ ነው። እድሉ የደረሰው በመንደሮቻችሁ ህፃናቶች ተቸግረው እርቦኛል ከረሜላ ግዙልኝ ስትሏቸው እንኳን ስገዙላቸው የሚያስደስታችሁ ምን ያህል እንደሆነ የረዳ ሰው ያውቀዋል። ስለዚህ እኛ በተለይ የሄርት ለምን ሊመሰረት ገፋፋችሁ ብትሉን በተቋም ውስጥ በዚህ